ከመቀሌ የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ወደ ሳዋ ማሰልጠኛ እየተወሰዱ መሆኑ ተነገረ። ከመቀሌ ከተማና ከተለያዩ የትግራይ አካባቢዎች በኃይል የታፈሱ በርካታ ቁጥር ያላቸው ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ወደ ኤርትራ ታዋቂ ወታደራዊ ማሰልጠኛ ካምፕ ሳዋ እየተወሰዱ መሆኑን የዓይን እማኞችና የቅርብ ምንጮች ዋቢ በማድረግ የተገኙ መረጃዎች ያመለክታሉ። በተለይም በከተማዋ በተለያዩ መዝናኛ ቦታዎች፣ ካፌዎችና መንገዶች ላይ ሲንቀሳቀሱ የነበሩ ወጣቶች በድንገት በጸጥታ ኃይሎች ተከበው እንዲሰበሰቡ ከተደረገ በኋላ አስገዳጅ በሆነ መልኩ ወደ ተዘጋጁት አውቶቡሶች እንዲገቡ መደረጉም ታውቋል። የወጣቶቹ መዳረሻ በኤርትራ ሰሜናዊ ምዕራብ በሚገኘውና በግዳጅ ወታደራዊ ስልጠናው የሚታወቀው የሳዋ ማሰልጠኛ ካምፕ መሆኑም በጉዳዩ ዙሪያ ያለውን ስጋት ይበልጥ አሳሳቢም አድርጎታል። ልጆቻቸውን ያሉበትን ሁኔታና የት እንደተወሰዱ ማወቅ ያልቻሉ በርካታ ወላጆች በከፍተኛ ብስጭት አደባባይ በመውጣት ተቃውሟቸውን እያሰሙም ይገኛሉ። የህብረተሰቡ ለተቃውሞ አደባባይ መውጣት ድርጊቱ በአካባቢው ያለውን የጸጥታና የፖለቲካ ውጥረት ሊያባብስ ይችላል የሚል ከፍተኛ ስጋት በፖለቲካ ተንታኞችና በሰብአዊ መብት ተሟጋቾች ዘንድ እየተሰማም ይገኛል።